ጡንቻችሁን እየገነባችሁ ፋት ሎስ ማድረግ የምትፈልጉ ከሆነ እነዚህን 3 ነገሮች ካደረጋችሁ ያልተፈለገ ስብን ወይም ቦርጫችሁን ማጥፋት ትችላላችሁ። መጀመሪያ ግን ለቤቱ አዲስ የሆናችሁ ፎሎ አድርጋችሁ ጀምሩ። የመጀመሪያው ማድረግ ያለባችሁ ጡንቻ መገንባት ነው። ጡንቻ ለመገንባት ከዚህ በፊት እንደተነጋገርነው ከ3 እስከ 4 ጊዜ ጂም ቤት ገብታችሁ ብረት ማንሳት ወይም ክብደት ማንሳት ነው፣ ወይም ሬዚስታንስ ትሬኒንግ ማለት ነው። ያ መሆኑ ምንድነው ጥቅሙ? በሰውነታችሁ ውስጥ ብዙ ጡንቻ ኖረ ማለት ወይም ብዙ መስል ኖረ ማለት ሰውነታችን ብዙ ኢነርጂ ይፈልጋል ማለት ነው። ያንን የሚፈልገውን ኢነርጂ ደግሞ ከተከማቸው ፋት ስለሚጠቀም፣ ስለዚህ ብዙ ጡንቻ ኖረ ማለት ሰውነታችን ብዙ ኢነርጂ ይኖረናል ማለት ነው። ስለዚህ ብዙ ኢነርጂ ሰውነታችን ሲፈልግ ደግሞ በተለይ አትሬስት በምንሆንበት ሰዓት ፋት ሎስ እንድናደርግ ይረዳል ማለት ነው። ሁለተኛው ማድረግ ያለባችሁ ነገር ደግሞ ፕሮቲን ምግቦችን መመገብ ነው። ምክንያቱም ፕሮቲን ምግቦች ለመፈጨት ራሳቸው ኢነርጂ ስለሚፈልጉ ማለት ነው። ሌላኛውና የመጨረሻው ዋነኛው ነገር ደግሞ ለሰውነታችሁ በቂ እረፍት መስጠት። ምን ማለት ነው? ከ7 እስከ 8 ሰዓት በቂ የሆነ እንቅልፍ መውሰድ። ምክንያቱም የሰራችሁት ኤክሰርሳይዝ ሰውነታችሁ የሚገነባው እረፍት ላይ በሚሆንበት በመሆኑ። ስለዚህ ጡንቻችሁን እየገነባችሁ ፋት ሎስ ማድረግ የምትፈልጉ ከሆነ ልክ እንዳልኳችሁ አንደኛ ክብደት ማንሳት፣ ሁለተኛ ፕሮቲን ምግቦችን መመገብ፣ ከዛ በተጨማሪ ደግሞ ለሰውነታችሁ ከ7 ሰዓት እስከ 8 ሰዓት በቂ እረፍት መስጠት ነው ማለት ነው። ፎሎ እንዳይረሳ። This is Profit. See you next time.